የኦንላይን ፍቃድ ስለሌለው በዛም ነው የተያዘው እያሉ ስምም የሚያጠፉ ሰዎች አሉ። በዛም አይደለም የተያዘው። እንግዲህ እንደሚታወቀው ሳዑዲ አረቢያና የመን ጦርነት ላይ ናቸው። ሳዑዲና ዱባዮች አይስማሙም። ዱባይና የመንም ከሁለት ጎራ ከፍላ ታዋጋቸዋለች፣ ለአንድ በጎን ታግዛለች ማለት ነው። ገባችሁ? ስለዚህ የመን ላይ ሰይድ ወረባቦ በቀጥታ ስርጭት ሀናን የመን ላይ ሲያፈላልግ ከተለያዩ ሰዎች ጋር ቀጥታ በየመን መስመር ይደዋወል ነበር ማለት ነው። እሱ ማነው? ከየመኒዎች ጋርና ከደላላዎች ጋር ይደዋወል ነበር። የመን ላይ የሚደዋወላቸው 3 ሀበሾች አሉ። የመጀመሪያው ሀበሻ የራሱ የሆኑ ሰዎችና ከየመን ታጣቂዎች ጋር ከሁቲ ጋር የሚያገናኙት ናቸው። ገባቸው? ሁለተኛዎቹ ሰዎች ደግሞ ደላሎች ናቸው። እነ ተከላይ ሀናን ያገቷት ደላሎች ናቸው። ከነሱ ጋር ነበር ሲደዋወል የነበረው። ሌላው ነገር ደግሞ ምንድነው? የመን የሆኑ የታጠቁ የሁቲ ሰዎች ጋር እና ያልታጠቁ የየመኒ ሰዎች ጋር ያወራ ነበረ። እንግዲህ በዚህ መካከል ምንድነው ሁቲዎች እንደሚታወቀው ከእስራኤል ጋር፣ ከሳውዲ አረቢያ ጋር፣ ከዱባይ ጋር ውጊያ ታደርጋለች። ገባችሁ? አይስማሙም። የዱባይ መንግስት የሳዑዲ አረቢያ የኢትዮጵያን ማለት የየመንን ሱኒ የሚባለውን ታጣቂ ይደግፋሉ፣ ሁቲዎችን ግን አይደግፉም። በዚህ መካከል የዱባይ መንግስት ከየመን የሚጠቀማቸውና የሚፈልጋቸው ብዙ ነገሮች አሉ። በአሁኑ ሰዓት ደግሞ በርካታ የየመን ቦታዎችና ይዞታዎች የተቆጣጠረው ሁቲ ነው። ሁቲ ደግሞ ከዱባይ ጋራ ምንም አይነት ስምምነት የለውም፣ ጸብ ነው። ስለዚህ ሰይድ ወረባቦ ከየመኒዎች ጋር በሚያወራበት ሰዓት ስለ ሁቲዎች ነበር ሲያወራ የነበረው። ደላሎቹ ለምን በሁቲ አይያዙም? ከሁቲ ጄኔራሉ ጋር ለምን አታገናኙንም? የሱ አካባቢ ኃላፊ ማን ነው? እያለ በአረበኛ ከየመኒው ጋር ይደዋወል ነበረ። ይህምንም በሚደዋወልበት ሰዓት የዱባይ ቴሌኮም ይቀደዋል፣ ሪከርድ ያደርገዋል። ገባችሁ? እኔ በሀገረኛ አማርኛ ነው የማወራቸው፣ ምክንያቱም እንግሊዝኛ የማትችሉ ሰዎች አላቸው። ሪከርድ ያደርገዋል። ምንድነው ሪከርድ እንዲያትሉ ነውና ይቀደዋል። ታውቃላችሁ? ይቀደዋል። የሆነ ሪከርዱን ድምጹን ይቀደዋል። የሚገባቸው ሰዎች አለፍ በሉት ይገባቸዋል። ገባችሁ? እና ሪከርድ በሚያደርግበት ሰዓት እያንዳንዱ ከየመን የሚደዋወልበት ከሳዑዲም የሚደዋወልበት እያንዳንዱ ከዱባይ ቴሌኮም ጋር ኮንታክት ነው። ታውቃላችሁ? ይሄንን ለእናንተ አይጠፋቸውም መቼም። እና የተለያዩ ኢንተለጀንሶች አሉ። ስለዚህ ከደላላውም ጋር ያወራል። መስመሩ ምንድነው? የዱባይ መስመር ነው። የመን ያለውስ የየመኒ መስመር ነው። ኦኬ፣ አንድ ጥፋት በሉ። ገባቸው? ለሀና የተከፈለ ዋጋ ነው። ግን ይሄን ለሀና የተከፈለ ዋጋ ነው። ሌላው የሱ ጓደኞች የሆኑ የመን የሚኖሩ የደላላውን ቦታ የሚጠቁሙና ደላላው የሚኖርበትን አካባቢ የሚይዙ ሁቲዎች ጋር እንዳገናኙት የራሱ የሆኑ ሰዎች ጋር ያወራ ነበር። የመጀመሪያው አፋሩ ነው። አፋሩ እንግዲህ እየቀላቀለ ነው የሚያወራው። አረበኛም፣ አፋረኛም፣ አማርኛም ነበር ሲያወራ የነበረው። ያና አፋር ከየመኒዎች ጋር ያገናኙታል። እነዚያ የመኒዎች ደግሞ ምንድናቸው? በደላላ ሀበሾች ሰዎችን ሰብስበው ይዘው ሲመጡ ሀበሾቹን የሚቆጣጠሩ ሁቲዎች ናቸው። የታጠቁ ሁቲዎች ወይም የአካባቢው ኃላፊዎች ናቸው። ገባቸው? እነዚያ ሁቲዎች መጀመሪያ ሰምታችሁኛል። ሁቲዎች ከዱባይ ጋር ስምምነት የላቸውም። ስለዚህ ከሁቲዎች ጋር በአረበኛ ሲያወራ ሁቲ የሚሉ ቃላቶች ምናምን ይጨምራሉ። በዛን ሰዓት የዱባይ መንግስት ጥርጣሬ ያደረበት። ለምን? የዱባይ መረጃ ምናልባትም ለሁቲዎች አሳልፎ እየሰጠ ነው። አንድ ጊዜ አይደለም፣ በተደጋጋሚ ከሁቲዎች ጋር በየመን መስመር ሲደዋወል ጥርጣሬ ያደረባቸውና ወደ ፖሊስ ጣቢያ ጠሩት። ያለውን ነገር አጣሩ። የዱባይ ደግሞ አሁን ኢራንም ስለምትመታቸው ጥርጣሬ ስላለባቸው ቀጥታ ምንም ለሱ ስለማይጠቅማቸው ሰይድ ወደ ኢትዮጵያ ዲፖርት ማድረግ ነው፣ መገላገል ነው ያለባቸው። በዚህ አጋጣሚ ነው ሰይድ ወደ ኢትዮጵያ ሊሄድ የቻለው። ዋጋው ለምንድነው የተከፈለው? ሀናን ለማስለቀቅና በህይወት መኖርና አለመኖሯን ለማረጋገጥ ነው የሁሉ የሄደበት ርቀት። እናንተ ብትሆኑ ታደርጉታላችሁ ወይ? ሰይድ ልጅ አለው፣ ቤተሰብ አለው። ራሱን መለወጥ፣ ቤተሰቦቹን መለወጥ፣ ራሱን ማስተዳደር ይፈልጋል። ይሄን ሁሉ ትቶ ሰይድ ከዚህ በፊት ሳዑዲ አረቢያ ላይ አማራ ሲታገቱ በኦሮሞዎች
ዋጋ ከፍሎ ሳውዲ አረቢያ ታስሯል እያልኩ ነው። ገባ? 3 ቀን ታስሯል። እናንተ ይሄን ታደርጋላችሁ ወይ? አታደርጉትም። ገባችሁ? አታደርጉትም። እና ሰይድ በዚህ አጋጣሚ ሌላው ነገር ሳውዲ አረቢያ ብቻ አይደለም፣ ይሄ ዱባይ ብቻ አይደለም፣ ሳውዲም ቁጭ ብላችሁ ከሳውዲ አረቢያ ገንዘብ ወደ የመን በትልቁ በሳውዲ አካውንት ወደ የመን በትልቁ ትያዛላችሁ። ወደ የመን መስመር በተደጋጋሚ ብትደውሉ ሳውዲ ሆናችሁ ትያዛላችሁ። ለምን? ለሁቲ መረጃ እያቀበላችሁ ነው ስለምትባሉ። ገባችሁ? ሁቲ ማለት የማይገባችሁ ሰዎች ካላችሁ የመንም ሙሉ ለሙሉ እናስተዳድራለን ብለው የታጠቁና የተደራጁ ወታደሮች ናቸው። ላይክ በሚገባችሁ ፋኖና መከላከያ ሰራዊት እንደማለት ነው። ሁቲን የሚያግዙ ሀገራቶች አሉ፣ የማያግዙ ሀገራቶች አሉ። በዚህ አጋጣሚ ነው የተያዘው። ሰይድ ወረባቦን ወደ አውሮፓ ጥሩ ቢዝነስ ያለው ስራ ተፈልጎ እንወስደዋለን። ይህንን ለማድረግ ደግሞ ስፖንሰሮች መዘጋጀት ይኖርባቸዋል ማለት ነው። ለሃና ሰይድ ወረባቦ ይህን ያክል መስዋዕት ከፈለ። ከ5 ቀን በኋላ ወደ ኢትዮጵያ ሊሄድ ነው፣ ዲፖርት ሊደረግ ነው። ገባችሁ? ስለዚህ እናንተስ ለሀገራችሁ ሰዎች ምን ያክል ዋጋ ትከፍላላችሁ? እስኪ ራሳችሁን ጠይቁ። ስለዚህ ሌላው